ሰላም ውድ የገኑ አካዳሚ ቤተሰቦች እንኳን ወደዚህ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ዛሬ እንግሊዝኛ እንዴት በቀላል መንገድ መግለጽ እንችላለን፣ የተለመዱ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት እንዳትረሱ ማለት ነው። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው የተለያዩ ሁልጊዜ የምንጠቀማቸው የእንግሊዝኛ አማርኛ ንግግሮች አሉ። በእንግሊዝኛ እንዴት ነው የምንጽፋቸው የሚለውን በደንብ እናያለን ማለት ነው። ስለዚህ ለምሳሌ በኋላ ደውልልኝ ለማለት ምን እንላለን? እሺ እደውልልሃለሁ ወይም እደውልልሻለሁ ለማለት፣ ጠብቀኝ ወይም ጠብቀኝ፣ እጠብቅሃለሁ ወይም እጠብቅሻለሁ፣ በሩን ክፈተው ወይም በሩን ክፈችው፣ እሺ ከፍተዋለሁ፣ እመነኝ ወይም እመኝኝ፣ አምንሃለሁ፣ ተስፋ አትቁረጥ፣ እውነቱን ንገረኝ ወይም እውነቱን ንገረኝ፣ እነግርሃለሁ ወይም እነግርሻለሁ፣ አትጨነቅ ሚሉትን እንዴት በእንግሊዝኛ መግለጽ እንችላለን የሚለው እያንዳንዱ ስለምናይ በድጋሜ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። መጀመሪያ እንግዲህ እዚህ ጋር በኋላ ደውልልኝ ይላል። በኋላ ማለት ምን ማለት ነው? መደወል ምንድን ነው የሚለው መጀመሪያ ማወቅ አለባችሁ። በኋላ ስትሉ ሌተር ነው የምትሉት። ሌተር ማለት በኋላ ማለት ነው። መደወል ደግሞ ኮል። ስለዚህ ደውልልኝ ስለሆነ ኮል ሚ ትላላችሁ ማለት ነው። ስለዚህ ምን ትላላችሁ በአንድ ላይ? ኮል ሚ ሌተር። ከኔ ቀጥላችሁ በሉ እስኪ ኮል ሚ ሌተር። ኮል ሚ ሌተር ካላችሁ በኋላ ደውልልኝ ወይም ደውይልኝ እያላችሁ ነው ማለት ነው። ስለዚህ እንጽፋለን አሁን ኮል በሉ ኮል ሚ ሌተር ኮል ሚ ሌተር ኮል ሚ ሌተር አለን ማለት ነው። ኮል ሚ ሌተር ኮል ሚ ሌተር። ኮል ስትሉ መደወል፣ ኮል ሚ እኔ ስለሆነ ኮል ሚ ከሆነ ደውልልኝ። ሌተር ማለት ደግሞ በኋላ። ኮል ሚ ሌተር ስንል በኋላ ደውልልኝ ወይም ደውይልኝ እያልን ነው ማለት ነው። ያ ከዛስ እሺ እደውልልሃለሁ። እሺ እደውልልሃለሁ ለማለት ምን ትላላችሁ? መደወል ኖርማል ነው። ስለዚህ እደውልልሃለሁ ስትሉ ደግሞ ኮል ሚ ያላችሁትን አይ ኮል ዩ ነው የምትሉት ማለት ነው። አይ ኮል ዩ። ስለዚህ ለአንተ ወይም ለአንቺ ስለሆነ እደውልልሃለሁ ስትሉ ዩን ትጠቀማላችሁ በሚወጣ ማለት ነው። ስለዚህ ኦኬ በመጀመሪያ ኦኬ አላችሁ። አይ እደውልልሃለሁ ግን አልደወልን ማለት። ስለዚህ እደውልልሃለሁ ለማለት ማንን መጠቀም አለብን? ዊል መጠቀም አለብን። ዊል አይ ዊል ኮል ዩ ኮል ዩ ኦኬ አይ ዊል ኮል ዩ ኦኬ አይ ዊል ኮል ዩ ምን ማለት ነው? እሺ እደውልልሃለሁ አላችሁ ማለት ነው። ኦኬ እሺ ማለት ነው። አይ ዊል ስትሉ ገና ለወደፊት ስለምታደርጉት ነገር ለምታደርጉት ነገር ለመግለጽ ስትፈልጉ ማን መጠቀም አለባችሁ? ዊል ተጠቅማችሁ ማድረግ ስለምትፈልጉት ነገር ለወደፊት መግለጽ ትችላላችሁ ማለት ነው። ኮል ማለት መደወል፣ ዩ ስትሉ ደግሞ አንተ ወይም አንቺ። ስለዚህ ኦኬ አይ ዊል ኮል ዩ ኦኬ አይ ዊል ኮል ዩ ስትሉ ማላችሁ ነው እሺ እደውልልሃለሁ ወይም እደውልልሻለሁ እያልን ነው ማለት ነው። ያ ከዛስ ጠብቀኝ ወይም ጠብቂኝ ለማለት ስንፈልግ ጠብቀኝ ወይም ጠብቂኝ። መጠበቅ ምንድን ነው? ዌት። ከዛ እኔ ስለሆነ ምን መጠቀም አለብን? ዌት ፎር ሚ። ፎር የግድ መግባት አለበት። ፕሪፖዚሽኑ አያያዟ መግባት አለባት ማለት ነው። ዌት ሚ አይባልም። ዌት ፎር ሚ ነው የሚባለው ማለት። ስለዚህ ዌት ፎር ሚ ዌት ፎር ሚ ማለት ምንድን ነው? ጠብቀኝ ወይም ጠብቂኝ ለማለት ስንፈልግ ዌት ፎር ሚ እንላለን። ዌት ማለት መጠበቅ፣ ፎር ሚ ስትል እኔን ጠብቀኝ ወይም ጠብቂ ስትሉ፣ ዌት ፎር ሚ ስትሉ በዚህ መልኩ ጠብቀኝ ወይም ጠብቂኝ ማለት ትችላላችሁ ማለት ነው። ከዛ ጠብቅሃለሁ ስትሉ አሁን ምን መጨመር ብቻ ነው? አይ ዊል ከዛ ዩ መጨመር ነው። ስለዚህ አይ ዊል በሉ አይ ዊል ዌት ፎር ዩ
ከወይ ቀጥሎ የግድ ፎር መግባት አለባት። እሺ ለዛ ነው። ስለዚህ አይ ዊል ዌይት ፎር ዩ ምን አለን? አይ ዊል ዌይት ፎር ዩ አይ ዊል ዌይት ፎር ዩ ስትሉ እጠብቅሃለሁ ወይም እጠብቅሻለሁ ማለት ቻላችሁ ማለት ነው። አይ ዊል ገና እጠብቅሃለሁ እንደምትጠብቁት፣ ዌይት ማለት መጠበቅ ነው። ፎር ዩ አንተ ወይም አንቺ። ስለዚህ አይ ዊል ዌይት ፎር ዩ እጠብቅሃለሁ ወይም እጠብቅሻለሁ። ከዛ በሩን ክፈታ ወይም በሩን ክፈቹ ቢለን ሲሆን ሰው እንዴት ነው የምንገልጸው? መጀመሪያ በር ምንድነው? ዶር። መክፈት ምንድነው? ኦፕን። ስለዚህ ክፈተው ለማለት በጣም ቀላል ነው ማለት ነው። ስለዚህ ኦፕን ዘ ዶር፣ ኦፕን ዘ ዶር በሉ። ኦፕን ዘ ዶር፣ ኦፕን ዘ ዶር፣ ኦፕን ዘ ዶር፣ ኦፕን ዘ ዶር። ኦፕን ማለት መክፈት፣ ዘ ዶር ስትሉ በሩን እያላችሁ ዘምትለው በር አይደል? በር ለማለት ዘም ትጠቀማላችሁ ማለት ነው። ስለዚህ ኦፕን ዘ ዶር፣ ኦፕን ዘ ዶር፣ ኦፕን ዘ ዶር፣ ኦፕን ዘ ዶር፣ በሩን ክፈታው ወይም ክፈችው። ከዛ ከፍተዋለሁ። ስለዚህ ከፍተዋለሁ ገና አልከፈትነውም። ስለዚህ ከፍተዋለሁ ስትሉ አይ ዊል በሉ። አይ ዊል ኦፕን ኢት ምን አለን? አይ ዊል ኦፕን ኢት፣ አይ ዊል ኦፕን ኢት እከፍተዋለሁ አለን ማለት ነው። በቀላሉ እከፍተዋለሁ ብለን መለስን ማለት ነው። ያ አይ ዊል ኦፕን ኢት እከፍተዋለሁ። እዚህ ጋርስ ለምሳሌ እመነኝ ወይም እመኚ ማለት ፈልግስ ምን እንላለን? እመነኝ መጀመሪያ ማመን ምንድን ነው? ብሊቭ አይደለ? ስለዚህ እኔን እመነኝ ስለሆነ ማን መጨመር ብቻ ነው? እኔን ስለሆነ ሚ። ስለዚህ ብሊቭ ሚ ማለት ትችላላችሁ ማለት ነው። ስለዚህ ብሊቭ ሚ፣ ቢሊቭ ሚ አላችሁ ምንድነው? ልክ ናችሁ። ቢሊቭ ማለት ምንድነው? ማመን። ቢሊቭ ማርከሬ በደንብ የጻፈ አይደለም። እሺ ለዛ ነው። ቢሊቭ ሚ ማለት እመነኝ ወይም እመኝኝ እያልን ነው ማለት። ቢሊቭ ማለት ማመን፣ ሚ ማለት እኔ። ስለዚህ ቢሊቭ ሚ ካላችሁ እመነኝ ወይም እመኝኝ እያላችሁ ነው ማለት ነው። ከዛ አምንሃለሁ ስትሉ አይ ቢሊቭ ዩ ማለት ትችላላችሁ። አይ ቢሊቭ ዩ፣ አይ ቢሊቭ ዩ። ቢሊቭ ማለት ዩ አንተ ወይም አንቺ። ስለዚህ አይ ቢሊቭ ዩ፣ አይ ቢሊቭ ዩ፣ አይ ቢሊቭ ዩ ምን ማለት ነው? አምንሃለሁ፣ አምንሻለሁ ለማለት ስትፈልጉ አይ ቢሊቭ ዩ ትላላችሁ ማለት ነው ለዚህኛው መልስ። ከዛ ተስፋ አትቁረጥ ወይም ተስፋ አትቁረጪ። ስለዚህ ምን እንላለን ማለት ነው? ተስፋ አትቁረጪ ወይም ተስፋ አትቁረጪ። ተስፋ መቁረጥ ምንድን ነው? ጊቭ አፕ አይደል? ጊቭ አፕ ከሆነ በቃ ተስፋ መቁረጥ ነው፣ እያቆምን ማለት ነው። ስለዚህ ምን ማለት አለብን ማለት ነው? በጭራሽ ተስፋ አትቁረጪ ስትሉ ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ። እቺ ሁሌ የምንጠቀማት ማለት። ስለዚህ ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ ካለን የሆነ ሰው በፍጹም ተስፋ አትቁረጭ እያለን ነው ማለት ነው። ኔቨር ማለት በፍጹም በጭራሽ ማለት ነው። ጊቭ ማለት ደግሞ ጊቭ አፕ ማለት ማለት ላይ ማቆም፣ ተስፋ መቁረጥ ማለት ነው። ስለዚህ ኔቨር ጊቭ አፕ ከሆነ በፍጹም ተስፋ አትቁረጭ ማለት ነው። ከዛስ እውነቱን ንገረኝ ወይም እውነቱን ንገረኝ። ሌላኛውን ሰው እውነቱን ንገረኝ ወይም እውነቱን ንገረኝ ሲለን ምን ብለን እንመልስ እንችላለን? ስለዚህ እውነት ምንድን ነው? መጀመሪያ ትሩዝ ብዙ ትርጉም አለው። ትሩዝ፣ ፋክት፣ ትሩ። ስለዚህ ንገረኝ ማለት ደግሞ መንገር ማለት ቴል ነው። ቴል። ስለዚህ ንገረኝ ስለሆነ ቴል ሚ ትላላችሁ ማለት ነው። ስትጀምሩ ቴል ሚ ደ ትሩዝ፣ 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 ቴል ሚ ደ ትሩዝ ስትሉ እውነቱን ንገረኝ ወይም እውነቱን ንገረኝ። ቴል ማለት መናገር፣ ሚ ማለት ደግሞ እኔ፣ ቴል ሚ ስትል ንገረኛል ማለት ነው። ደ ትሩዝ እውነቱን ንገረኝ ወይም እውነቱን ንገረኝ። ከዛ እነግርሃለሁ አልነገረውም። ስለዚህ እነግርሃለሁ ስትሉ አይ ዊል ቴል ዩ ማለት ትችላላችሁ። አይ ዊል ቴል ዩ፣
አይ ዊል ቴል ዩ አይ ዊል ቴል ዩ አይ ዊል ቴል ዩ አይ ዊል ቴል ዩ ማለት ነው። እሺ እነግርሃለሁ ለዚህኛው መልስ እነግርሃለሁ ብለን መለስ። አይ ዊል ገና ለወደፊት ስለሆነ ስላልነገር ነው እነግርሃለሁ እያልን ስለሆነ ነው። ስለዚህ ቴል ዩ ስለሆነ ለአንተ ወይም ለአንቺ፣ ስለዚህ እነግርሃለሁ። ዩ ማለት አንተ ወይም አንቺ ስለሆነ ስለዚህ እነግርሃለሁ እያላችሁ ነው ማለት ነው። እነግርሃለሁ። ከዛ አትጨነቅ። አትጨነቅ ማለት ምን ማለት ነው? እናንተ ይችን ትሞክራላችሁ ማለት ነው። አትጨነቅ ወይም አትጨነቂ ለማለት ምን እንላለን? ስለዚህ እናንተ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ትርጉሙን በእንግሊዘኛ ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ ከትንሹ ጀምራችሁ እንግሊዘኛ በቃ ልምምድ ነው የሚፈልገው ልምምድ። ስለዚህ ከትንሹ ጀምራችሁ አሁን እነዚህ ሁሌም የምንጠቀማቸው ናቸው። እነዚህን ቢያንስ በቀን 2-3 እያላችሁ ስትሄዱ በጣም ነው የሚገባችሁ ማለት ነው። ስለዚህ እናንተም ከመጀመሪያው እንደዚህ ከመሰረቱ መማር ለእናንተ አሪፍ ነው ማለት ነው። ከዛ ቀስ በቀስ ራሳችሁን እያሻሻላችሁ መሄድ ትችላላችሁ ማለት ነው። እና እንደነገርኳችሁ የምንለቃቸውን ቪዲዮዎች ሁሌም ከተከታተላችሁ አሪፍ ለውጥ ይኖራችኋል ማለት ነው። እና ደግሞ ኦንላይን ለማለት ፈልጉ ቤተሰቦቼ በማንኛውም ሰዓት ከመሰረቱ አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር ፈልጉ ቤተሰቦቼ በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር በመደወል ማንኛውንም ትምህርት መማርና መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ።